ታሪካዊ ተቀናቃኝ የሆኑት የእንግሊዝ ፕሪሚየር ሊግ ክለቦች አርሴናልና ማንቸስተር ዩናይትድ እሁድ 1 ሰዓት ተኩል ጨዋታቸውን የሚያካሂዱ ሲሆን አርሴናል እንደሚታወቀው በ1986 ዓ.ም በዴቪድ ዳንስኪን እና በጓደኞቹ የተመሰረተ ሲሆን የመጀመሪያ ስሙ ዳያል ስኩዌር ይባል ነበር። ቅጽል ስሙ በአሁኑ ሰዓት መድፈኞቹ ዘ ጋነርስ ሲባል ስታዲየሙም ኢሜሬት ስታዲየም 60704 ደጋፊዎችን ይይዛል። ባለቤቱ በአሁኑ ሰዓት ክሮኒክ ስፖርትስ ኤንድ ኢንተርቴይንመንት ነው። ይህ ክለብ እጅግ በጣም አንጋፋ መሆኑ ይታወቃል። 13 ጊዜ የእንግሊዝ ፕሪሚየር ሊግ ያነሳ ሲሆን ለመጨረሻ ጊዜ ያነሳው 2003-2004 ዓ.ም ነው። ኤፍኤ ካፕን 14 ጊዜ በማንሳት የሪከርድ ባለቤት ነው። ሊግ ካፕ 2 ጊዜ አንስቷል። እንዲሁም ደግሞ ኮሚኒቲ ሺልድ 17 ጊዜ ያነሳ ሲሆን የአውሮፓ ካፕ ዊነርስ ካፕ 1 ጊዜ 1993-94 ዓ.ም ያነሳ ነው። ዝነኛው ክለብ አርሴናል በ2003-2004 ኢንቪዚብል የሚል ስም ተሰጥቶታል። ምንም ጨዋታ ሳይሸንፍ ዋንጫውን በማንሳቱ እስካሁን ምንም አይነት ክለብ ይህንን ታሪክ ሊደግመው አልቻለም። ይህም ክለብ ከጥቂት ዓመት በኋላ ከ2024 እስከ 2026 ጠንካራ ሆኖ መጥቷል። ከድካሙ ተመልሶ በአሰልጣኙ ሚኬል አርቴታ ከ2019 ጀምሮ የጨዋታ ስልት ከፍተኛ ጫና በመፍጠር ሃይ ፕሬሲንግ እና ኳስን ተቋጥሮ በመጫወት ላይ የተመሰረተ ዘመናዊ እግር ኳስ አመጥቷል። አሁን ያካተታቸው ተጫዋቾች ዋና የሚባሉ ተጫዋቾች ናቸው። እንደነ ማርቲን ኦዴጋርድ የቡድን አምበልና የፈጠራ ሞተር፣ ቡካዮ ሳካ ከአካዳሚ ወጣ የቡድን ኮከብ፣ ዊሊያም ሳሊባና ጋብሪኤል ማግሃሊሽ በሊጉ ጠንካራው የተከላካይ ጥምረት ያላቸው ናቸው። ዲክላን ራይስ የመሃል ሜዳው መረጋጋት ስሜት የሚፈጥር ተጫዋች ነው። ይህም ክለብ እጅግ በጣም ታዋቂ ዝነኛ የሆኑ ተጫዋቾች ያሉ ሲሆን እንደ ቴሪ ኦነሪ የክለቡ የምንጊዜም ከፍተኛ ግብ አስቆጣሪ ነው። 228 ግቦች አሉ። ዲኒስ ቤርካምፕ በቴክኒክ ብቃቱ የሚታወቅ ዳች ነው። ፓትሪክ ቬይራ ተዋጊ የመሃል ሜዳ አምበል ነው። ቶኒ አዳምስ ማስተርስ አርሴናል በመባል የሚታወቅ ድንቅ ተከላካይ ነበር። አያን ራይት ሌላኛው የክለቡ ታሪካዊ ግብ አስቆጣሪ ነው። የሱ ታሪካዊ ተቀናቃኝ የሆነው ማንቸስተር ዩናይትድ የተመሰረተው በፈረንጆች 1878 ኒውተን ሂልስ በሚል ስም ተመሰረተ። ከዚያ ጊዜ ጀምሮ በታሪክ በርካታ ዋንጫዎችን ማሸነፍ ችሏል። 20 የእንግሊዝ ፕሪሚየር ሊግ ዋንጫዎች ከማንኛውም ክለብ በላይ ነው ያስመዘገበው። 3 የአውሮፓ ሻምፒየንስ ሊግ ዋንጫ ባለቤት ነው። እንዲሁም ደግሞ 13 የኤፍኤ ካፕ ዋንጫ አንስቷል። የክለቡ ወርቃማ ዘመን የሚባለው በሰር አሌክስ ፈርጉሰን ስር የነበረበት ጊዜ ነው። ከ1986 እስከ 2013 ዓ.ም በዚህ ጊዜ ውስጥ ክለቡ 38 ዋንጫዎችን በማንሳት ዓለም ላይ ተጽዕኖ ፈጣሪ መሆን ችሏል። በተለይም በ1993 ትልልቅ ዋንጫዎችን ትሪፕል በአንድ የውድድር ዘመን በማሳካት ታሪክ ሰርቷል። ኦልድ ትራፎርድ የህልሞች ቲያትር ኦፍ ድሪምስ በመባል የሚታወቀው የክለቡ ስታዲየም 74,000 በላይ ተመልካቾችን መያዝ የሚችል ሲሆን በታላቅነቱና በአካባቢ አየር ይታወቃል። ይህ አንጋፋ ክለብ እጅግ በጣም አይረሴ የሆኑ ተጫዋቾችን ለዓለም አበርክቶ ነበር። እንደ ቦቢ ቻርልተን፣ ጆርጅ ቤስት እና ዳኒስ ሎው፣ ኤሪክ ካንቶና፣ ዴቪድ ቤካም እና ራያን ጊግስ እንዲሁም በመጨረሻ ጊዜ ያየናቸው ክርስቲያኖ ሮናልዶ እና ዋይን ሮኒ የሚጠቀሱ ናቸው። ከሰር አሌክስ ፈርጉሰን መውጣት በኋላ ክለቡ የተወሰኑ ፈተናዎች ውስጥ ቢቆይም በአሁኑ ወቅት በአዲሱ ባለቤት ሰር ጂም ራትክሊፍ እና በስፖርታዊ መዋቅሩ ለውጥ በማድረግ ወደ ቀድሞ ማንነቱ ለመመለስ ጥረት ላይ ናቸው። ይሄ ክለብ እንግዲህ ወደ ቦታው ይመለሳል ብለን እናስባለን። እንግዲህ በአሁኑ ሰዓት ደካማውና እጅግ በጣም የላቀው ክለብ አርሴናል መካከል የሚደረገው ጨዋታ ይጠበቃል። ማን ያሸንፋል? ምናየው ይሆናል።